ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በትግራይ ክልል የተቃውሞ ሰልፍ ተጠርቷል። ዝርዝር አለን፣ ተሰሙታላችሁ። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸውን ተናግረዋል። ተጨማሪ ያለን ተሰሙታላችሁ። በጋምቤላ ክልል ኢታንግ ልዩ ወረዳ ፑልት ኮተር ፎም አካባቢ ወደ ደቡብ ሱዳን ድንበር ትላንት ኃይለኛ ግጭት ሲካሄድ እንደዋለ፣ በዚህም የበርካታ ሰዎች ሕይወት መጥፋቱን ቴግቫ ኢትዮጵያ ከምንጮች አግኝቼዋለሁ ብሎ ዘግቧል። ዝርዝር አለ። የአደጋ ስጋት አመራር ኮሚሽን ለሕፃን ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎችን የተሳሳቱ ናቸው ሲል አስተባበለ። በጋምቤላ ክልል ስደተኞችን ኢላማ ያደረገ የሐሰተኛ መረጃ ስርጭት ውጥረቱን ሊያባብስ እንደሚችል የስደተኞች ኮሚሽን አስጠነቀቀ። አጥሮች እንዲነሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱ በግብረ ኃይል ማንሳት ጀምር ያለው ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጋምቤላ ክልል ስደተኞችን ኢላማ ያደረገ የሐሰተኛ መረጃ ስርጭት ውጥረቱን ሊያባበስ እንደሚችል የስደተኞች ኮሚሽን አስጠነቀቀ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በጋምቤላ ክልል የሚገኙ ስደተኞችን ኢላማ በማድረግ በማህበራዊ ሚዲያ ላይ እየተሰራጨ ያለው ሐሰተኛ መረጃ አሳሳቢ መሆኑን ገልጾ ሁኔታው በአስቸኳይ እልባት ካልተሰጠው ውጥረቱን ሊያባበስ እንደሚችል አስጠንቅቋል። ኤጀንሲው ትላንት ባወጣው መግለጫ የአሳሳይ ትርክት ስርጭት በስደተኞችና በአስተናጋጅ ማህበረሰቦች ላይ አደጋ እንደሚፈጥር በመጠቆም ለሁኔታው ሰላማዊ መፍትሄ እንዲፈለግ ጥሪ አቅርበዋል። አክሎም እንዲህ አይነት ንግግሮች በንጹሃን ዜጎች ላይ አደጋ የሚፈጥሩና አብሮ የመኖር እሴትን እንደሚጎዱ የገለጸው መግለጫው ሁሉም አካላት ከጥላቻ ንግግር እንዲታቀቡ አሳስበዋል። የስደተኞች ከፍተኛ ኮሚሽኑ በሁኔታው መባባስ የምግብና የውሃ አቅርቦትን ጨምሮ አንዳንድ የሰብአዊ አገልግሎቶችን ለጊዜው ለማቋረጥ መገደዱን ገልጿል። ስደተኞች ከሀገራቸው ጥቃት ሸሽተው ደህንነትን ፍለጋ የመጡ በመሆናቸው በጅምላ ተጠያቂነት ሊፈረጁ አይገባም ሲል አሳስቧል። ኤጀንሲው የሲቪልና ሰብአዊ ባህሪ ያለው ጥገኝነት ለድርድር የማይቀርብ መርህ መሆኑን አጽንኦት ሰጥቷል። በአዲስ አበባ ከተማ በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ ተጀመረ። በአዲስ አበባ ከተማ የተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በትላንትናው ዕለት መጀመሩን የከተማው መንገዶች ባለስልጣን አስታውቋል። ባለስልጣኑ ይህንን እርምጃ በመውሰድ የጀመረው ከሳምንታት በፊት በከተማዋ የውስጥ ለውስጥ መንገዶችን አጥረው የዘጉ ግለሰቦች መንገዶቹን ከታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት ውስጥ ክፍት እንዲያደርጉ የሰጠው ማስጠንቀቂያ ተግባራዊ ባለመደረጉ ነው። ባለስልጣኑ ትላንት ባጋራው መረጃ የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢልዩ ስማ በየቻ የውስጥ ለውስጥ መንገዶች በግለሰቦች በአጥር መዘጋታቸው የህብረተሰቡ መንገድ መሰረተ ልማት የመጠቀም መብት የሚጋፉና ለትራፊክ ፍሰት መስተጓጎል መንስኤ እየሆኑ እንደሚገኙ ገልጸዋል ብለዋል። በመሆኑም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገዶችን በአጥር የዘጉ አካላት አጥሩን እንዲያነሱ ማስጠንቀቂያ የተሰጣቸው ቢሆንም በተሰጠው የጊዜ ገደብ ባለመነሳቱ ከወረዳው የጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉን ገልጸዋል። የደቡብ አዲስ አበባ የመንገድ ኔትወርክ ማኔጅመንት ዳይሬክቶሬት አስተዳደርና ቁጥጥር ቡድን መሪ አቶ አብይ ኪዳኑ በበኩላቸው የውስጥ ለውስጥ መንገዶች በአጥር በመዘጋታቸው ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና የአደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ መፍጠሩን ተናግረዋል። ከዚህም በተጨማሪ ባለስልጣን መስሪያ ቤቱ የተበላሹ የውስጥ ለውስጥ መንገዶችን ለመጠገን የሚያደርገውን እንቅስቃሴ ጭምር እያስተጓጎለ መምጣቱን የጠቀሱት አቶ አብይ በግብረ ኃይል እንዲነሳ መደረጉ በየአካባቢው ህብረተሰቡ ለሚያነሳው የመንገድ አገልግሎት ጥያቄ ምላሽ የሚሰጥ መሆኑንም ገልጸዋል። በቀጣይ ቀናትም ባለስልጣን መስሪያ ቤቱ ይህንኑ ተግባር በሁሉም የከተማ ክፍሎች አጠናክሮ የሚቀጥል ይሆናል ብለዋል።
የአደጋ ስጋት አመራር ኮሚሽን ለህጻጽ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎች የተሳሳቱ ናቸው ሲል አስተባበለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ በሚገኘው ህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹ መረጃዎችን የተሳሳቱ ናቸው ሲል አጣጥሏል። ኮሚሽኑ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን አስመልክቶ በሰጠው መግለጫ በተለያዩ ማህበራዊ ሚዲያዎች በህጻጽ የሚገኙ ዜጎች ድጋፍ እንዳልደረሳቸው የሚገልጹ ዘገባዎች የተሳሳቱና የመጠለያ ጣቢያውን አጠቃላይ እውነታ የማይወክሉ ናቸው ብሏል። መንግስት በመጠለያ ጣቢያ ለሚገኙ ዜጎች የቅድሚያ ትኩረት በመስጠት ዓመቱን ሙሉ የምግብ ድጋፍ ሲያቀርብ መቆየቱን የገለጸው ኮሚሽኑ ከመስከረም ወር 2018 ዓ.ም ጀምሮ እስከ አሁን ታህሳስ ወር ድረስ ያልተቋረጠና የተሟላ ሰብአዊ እርዳታ እየተሰራጨ እንደሚገኝ በመረጃዎቹ ማረጋገጡን አስፍሯል። በመግለጫው ዝርዝር መረጃ መሰረት ባለፉት 4 ወራት ውስጥ በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ 14413 ዜጎች ድጋፍ ሲደረግ ቆይቷል ያለ ሲሆን በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል ኮሚሽኑ በዝርዝር አስቀምጧል። በጋምቤላ ክልል ኢታንግ ልዩ ወረዳ ፑልኮ ተረፋም አካባቢ ወደ ደቡብ ሱዳን ድንበር ትላንት ኃይለኛ ግጭት ሲካሄድ እንደዋለ በዚህም የሰዎች ህይወት መጥፋቱን ቲግቫ ኢትዮጵያ ከቤተሰቦች አረጋግጫለሁ ብሎ ዘግቧል። ትላንት በአካባቢው ያለው ሁኔታ እንደሚያስፈራ የገለጹት ነዋሪዎቹ የፌዴራል መንግስት አስቸኳይ መፍትሄ እንዲፈልግ አሳስበዋል። በአንድ ቀበሌ ብቻ የበርካታ ሰዎች ህይወት መጥፋቱን አመልክተዋል። ቤቶችም ሲቃጠሉ እንደዋሉ ጠቁመዋል። ለስራ ጉዳይ ከጋምቤላ ከተማ 120 ኪሎ ሜትር ርቀት ላይ በምትገኘው ኒያንግ እንዳለ የገለጸልን አንድ ቤተሰባችን የግጭቱን አሳሳቢነት ገልጾልኛል ብሏል። ቲግቫ ኢትዮጵያ መሄጃም ይሁን መምጫ መንገድ መዘጋቱን በመጠቆም ስጋት ላይ መውደቃቸውን አስረድተዋል። ግጭቱ እንዲበርድ አስቸኳይ መፍትሄ እንዲፈለግ እንዲሁም ወደ ጋምቤላ ከተማ የሚወጡበት መንገድ እንዲመቻችላቸው ጠይቀዋል። በጋምቤላ ከተማና ዙሪያው በሌሎችም ቦታዎች ሰሞነኛው ግጭት በሀገር መከላከያና በፌዴራል ፖሊስ እንዲረጋጋ ቢደረግም በኢታንግ ልዩ ወረዳ ያለው ሁኔታ አሳሳቢ መሆኑን ተገልጿል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙ መባላቸውን ተናገሩ። በአዲስ አበባ የተለያዩ አካባቢዎች የሚኖሩ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባው አመልክቷል። በአካባቢው ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራ ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሱ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸው ተገልጾላቸዋል። የከተማዋ ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምቷል። ቅጣቱ የሚፈጸመው ነዋሪዎቹ መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከፈተሸ በኋላ መሆኑ ተመላክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጡበታል መባሉን ከዘገባው ላይ ተመልክተናል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘ አካባቢ የሚኖሩ ወይዘሮ አሰገደች ባህር የተባሉ የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩት እኚህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉ አስረድተዋል። የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣ ሲሆን ይህን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አለማግኘታቸውን ወይዘሮ አሰገደች ገልጸዋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ የወይዘሮ አሰገደች ምክንያት አይቀበሉም። በከተማዋ
የከተማዋ አስተዳደር የወጣውን ስታንዳርድ ላለመጠበቅ ድህነት ምክንያት አይሆንም ሲሉ ተናግረዋል። የቢሮ ኃላፊ ከዚህ ቀደም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድህ አይደለም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት ለሚቸገሩ ነዋሪዎች ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያላላ አይችልም ማለታቸውን ጋዜጣው ዘግቧል። አሁን ላይ 1 ጋሎን ቀለም 1600 ብር፣ ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ከ4000 ብር እስከ 13000 ብር እንደሚሸጥ ተገልጿል። የትግራይ ንግድ ምክር ቤት የተቃውሞ ሰልፍ ጠራ። የትግራይ ንግድና ዘርፍ ማህበራት ምክር ቤት ታህሳስ 21 ቀን 2018 ዓ.ም በመላው የክልሉ ውስጥ ሰላማዊ ሰልፍ ለማድረግ ማቀዱን አስታወቀ። ምክር ቤቱ በሰጠው ጋዜጣዊ መግለጫ እንደጠቀሰው ሰላማዊ ሰልፉን የጠራው በፌዴራል ደረጃ የወጣው የግብር ማሻሻያ በትግራይ ክልል ተግባራዊ እንዳልሆነ ለመጠየቅ ነው። ሐምሌ 8 ቀን 2017 ዓ.ም የጸደቀው የገቢ ግብር ማሻሻያ አዋጅ በትግራይ ያለውን ወቅታዊ ሁኔታ ከግምት ውስጥ ያላስገባ መሆኑን የገለጸው ምክር ቤቱ በአዋጁ ላይ የትግራይ ተሳትፎ እንዳልነበረበትም ጠቅሷል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት የነበረውን ዕዳ 32 ቢሊዮን ብር እንደነበር ያስታወቀው ምክር ቤቱ አሁን ላይ ግን ይህ ዕዳ ከፍተኛ ወለድ ጨምሮ 80 ቢሊዮን ብር መድረሱን አስታውቋል። ችግሩን ለመፍታት በጠቅላይ ሚኒስቴሩ አማካኝነት የፋይናንስ ማገገሚያ ግብረ ኃይል ቢቋቋምም አጥጋቢ መፍትሄ ባለማምጣቱ የተቃውሞ ሰልፍ መጥራቱን አስረድቷል።